አሁን ያለብንን ስጋት ተነዛ ብንጋጋጥ ሁለቱንም ያጣ ከመሆን ያለፈ ጥቅም አይገኝበትም። ምክንያቱም ፋቲግ ውስጥ ገብተናል። መጀመሪያ እንደ መንግስት ዩኒፎርም የለበሰ መስመር ያለው የሚቆምበትን የሚያቅ ጦር ነው የገጠመን። 15 ቀን 20 ቀን የፈጀብን። እንደዛ ያለው ውጊያ እምብዛም አልተቸገርንም። ቀጥሎ በተወሰነ ደረጃ ቢቀንስም በሽፍታነት መልክ የተደበቀ ግሩፕ ነው የገጠመን። እሱንም እየፈለጉ ከመልክዓ ምድሩ አንፃር የሚያስቸግር ቢሆንም የተወሰኑ ለመያዝ አንዳንዶቹን ለመደምሰስ ተችሎ ነበር፣ ቴክኖሎጂ መጠቀምም ስለሚያስችል። አሁን ያለው ውጊያ ግን ተቀይሯል። አሁን ያለው ውጊያ የትኛው መንደር ወታደር ሲሄድ ምንም ጠላት አያይም፣ ህዝብ ነው የሚያየው። እዛ የገባው ወታደር ቁጥሩ ያነሰ ከሆነ በአህዱ ውስንነት ያነሰ ከሆነ ምንም ጠላት የለም ብሎ አልፎ ሳይጨርስ ከጀርባው በርከት ያሉ ሰዎች ወረውት በክላሽም በገጀራም ይጨፈጨፉታል። ለምሳሌ አንድ መንደር የገጠመን ወታደሩ ሲሄድ ጁንታው ሰው ይገላል፣ ይረሽናል። አልደገፉኝ የሚላቸውን ሰዎች ከቤተሰብ አውጥቶ ህዝብ እያየ ይረሽናል። እየረሸኑን ነው፣ ጥበቃ አታደርጉልንም ብለው ጠየቁ ወታደሩን። ወታደሩ እንደምታውቁት ለምሳሌ 50 ሺህ ወይ 100 ሺህ እንኳን ቢሆን ትግራይ ያለው ወታደር ዝም ብሎ 20 ሺህ መቀሌ 20 ሺህ አዲግራት ካልተቀመጠ በስተቀር ሁሉን ተራሮች የሚያካልል ከሆነ የግድ 100 50 200 ካልሆነ በስተቀር አይቻልም። ተበጣጥሶ ነው የሚንቀሳቀሰው እና በዛ መንደር ጠብቁን መተው ይገሉናል ብለው መከላከያን ሲጠይቁ መከላከያ አምኖ ተቀበላቸውና የተወሰነ ሰው በቁጥር ከ20 ብዛም የማይበልጡ ሰዎች አስቀምጦ አሰሳውን ቀጠለ። ጠዋት ጠብቁን እንዳትሄዱብን ያሉ ሰዎች ከሰዓት እነዚያን ጥቂት ሰዎች በብዛት ወጥተው ፈጇቸው። ይሄ ነገር ከቦታ ቦታ እየበዛ ሲሄድ በዚች 15 20 ቀን የነበረው የውጊያ ሁኔታ ዝርዝሩን ባላነሳላችሁም አንድ የታጠቀ ሰው የሆነ የተከማቸ ኃይል ይመጣበታል። ብዙ ሰው ገሎ ጥይት ጨርሶ የሚሞትበት፣ በጣም ብዙ የማትገምቷቸው ጀግኖች ደግሞ ትላልቅ ኃላፊዎች ራሳቸውን የገደሉበት ሁኔታ አጋጥሟል። ለምሳሌ የብርጌድ ኮማንድ የክፍለ ጦር ኮማንድ የሚባል አካባቢ ጥቂት ሰው ነው የሚኖረው። ዋናው ኃይል ይሰማራል በየተራራው። እዛ አካባቢ ላይ እነዛን ሰዎች ባልኳችሁ መንገድ ሰዎች ሲመጡባቸው ህዝብ ላይ አልተኩስም ብለው ራሳቸውን የገደሉ አሉ። ብዙዎች ገለው ጥይት ጨርሰው የተያዙ ያሉ፣ የሞቱ አሉ። ይሄ ጉዳይ ኢንሲደንት ሲሆን ችግር የለውም። አንዳንዱ ሲያጋጥም ገምግሞ ይስተካከላል። በኋላ ግን እንደ ባህል ስለሆነ በተለይ መቀሌ ላይ ግልጽ እንድትሆኑ እዛ የነበረን ኃይል ትልቅ ነው። ወደ 4 ክፍለ ጦር ይጠጋል። መቀሌ አካባቢ ያለን ከ20 ሺህ በላይ ነው። እንኳን ጁንታው ምንም ነገር ቢሆን ራሱን ለመከላከል ከፍተኛ ብቃት አለው። ነገር ግን ይሄ ቅድም ያልኳችሁ ስሜት በከፍተኛ ደረጃ አርሚ ውስጥ ገብቷል። ሁሉንም የሚያየውን ሰው ጠላት ነው ብሎ አስቧል። አንዳንድ ቦታ ቄሶች ክላሽና ማይክሮፎን ይዘው ተነስ ብለው ሲሰብኩ ሰምቷል። በጣም በርካታ ቤተክርስቲያን ሰዎች ሞተው ተቀበሩ የተባለበት ቦታ፣ ያው ታውቃላችሁ፣ ቤተክርስቲያን ወይ መስጂድ ሰው ሲቀበር ጉድጓድ መቆፈር በኢትዮጵያ ባህል ያው ይገባችኋል። ግን ልክ እንደ ሰው ሬሳ የተቀበረው አብዛኛው ትጥቅ ነው። በየቦታው ሰው ሞተ እየተባለ ትጥቅ ይቀበራል። መቀሌ ያለው ጦር ምናልባት ሳምንት ብናቆየው የዚህ ቤት ድንጋጤ 100% የተገላበጠ ይሆናል። ለአንድ ወገን ገብተ የምትዋጋው ለምሳሌ ሻቢያ ጋር ስንዋጋ መጀመሪያ ባድመ ላይ ተዋጋን፣ ቀጥለን አልፈን ተኮምቢያ ባሬንቱ ስንደርስ እንድንመለስ የተወሰነበት አንዱ ምክንያት ከደጀን እየራቅን ሄድን። ባድመ ያለን ግን ከፊት ያለው ይዋጋል፣ ሲቆስል ችግር የለም ወደ ኋላ ነው። ከኋላ ደጀን አለ፣ ተገን አለ።
ውጊያ በእንደዛ አይነት ሁኔታ ካልሆነ ፋቲግ ነው የሚሆነው። ድሮ እንደተዋጋ ነው 10 ምናምን ዓመት ስንጋጋጥ ነው ምንለው። እኛ የወሰነው የሀገር መከላከያ ሰራዊት ማስ የሆነውን ህዝብ እንደ ጠላት ወስዶ በታሪክ ውስጥ ጥቁር ጠባሳ ጥሎ እሱ የሚሸማቀቅበት ዓለምን በብዙ ዱላ ኢትዮጵያ ላይ የሚነሳበት ነገር ከሚፈጠር ደጀን ወደምንለው ህዝብ ጠጋ ብለን ከኋላችን ደጀን አስቀምጠን በምርጫው የጥሞና ጊዜ እንደተባለው የጥሞና ጊዜ ለህዝቡ እንስጠው ብለን የወሰነው። እርግጠኛ ነኝ 15 ቀን 1 ወር 2 ወር ስንቆይ እናየዋለን። የመከላከያንና የኢትዮጵያን መንግስት ጥረትና ድካም በብዙ እጅ ሴንስ ማድረግ ሲጀምርና ለሞተውም ለተራበውም ለቆሰለውም ለእያንዳንዱ ጉዳይ ወንጀለኛ የሆነው የሌለውን ሀብት እያፈሰሰ ያለው ወገኔ ብሎ ጀርባውን ሰጥቶ የሚሄደው ኃይልም በየቀኑ ጥቃት እየደረሰበት ስለሆነ የእፎይታ ጊዜ ብንሰጥ አምና የምንሰጋው ነገር ዛሬ አያሰጋንም። ሚሳኤሉን አውጥተነዋል፣ መሳሪያችን አውጥተናል። እንደ ትናንትናው ብለን የምንፈራው ጉዳይ የለም። ከዚያ በተጨማሪ ደግሞ አሁን ባለው ሁኔታ ቅድሚያ የምንሰጠው ቢያንስ እቺን ክረምት ቅድሚያ የምንሰጠው ሌላ ጉዳይ ስላለን ገንዘባችንም ሰዋችንንም ትጥቃችንንም ቆጠብ አድርገን ወደ ዋናው ጉዳይ ብናተኩር ይሻላል በሚል ነው። ይሄ ባይሆንስ የዛሬ ውሳኔ የጊዜ ጉዳይ ነው። ወያኔ ከደርግ መንግስት ጋር ኢትዮጵያ ትቅደም ጋር በነበረው ውጊያ የማሸነፊያው አንዱ እና መሰረታዊ ነገር የደርግ ትጥቅ፣ የደርግ ስልጠና፣ የደርግ ቀለብ እየበላ ነበር። ወታደር ከማረከ በኋላ አሰልጥነን ይለዋል፣ ያሰለጥናል፣ ትጥቁን ይወስዳል፣ ስንቁን ይወስዳል። እሱን እየያዘ ነበር ወያኔ ወደ ተደራጀ አቅም ያደገው። አሁን የፋሺዝም መልክ ሲኖረው አንዱ ያየነው ነገር ልብስ መስረቅ፣ ውሃ መስረቅ፣ የተገኘውን ነገር ጎማ ካለ ማስተንፈስ፣ መኪና የሚሄድ ከሆነ መንገድ ላይ መኪና ድንጋይ መደርደር እና እንቅስቃሴ መክታት። እየዋልን እያደርን በሄድን ቁጥር የምናስታጥቅ ሆን። ከምግብ አንጻር አንድ ፋሚሊ 5 ቤተሰብ ካለው 7 8 10 ብሎ ያስመዘግባል። የ10 ሰው ይወስዳል፣ 5ቱን ይበላል፣ 5ቱን ለጁንታው ይሰጣል። የመከላከያ ሰራዊት አንዳንድ ቦታ በኋላ እነሱ ይናገሩታል 4 ቀን 5 ቀን በኮንቲኒየስ ኢንጌጅመንት ውጊያ ሲኖር ውሃ እንዳያገኙ ይደረጋል። ጁንታ የምንለው ኃይል ግን ሃይላንድ እና የስ ይጠጣል። ማስተናገድ የለብንም በሚል ለሳምንታት ስንወያይ ቆይተን የወሰን። ትናንት መቀሌ ስንወጣ መቀሌ ተያዘ የተባለው አንድም የጁንታው ኃይል ቅድም እስከመጣሁበት ጊዜ ድረስ መቀሌ የደረሰ የለም። ከመቀሌ እየወጣ የጨፈረው እዛው ተከማችቶ የነበረ ክላሹ ምናምን የደበቀ ኃይል፣ ጊዜ የሚጠብቀው ኃይል ነው። አዲግራትን በቀደም ያያችሁት፣ አሁንም ያያችሁት። እኛ ስንዴ እየሰጠን እኛ ዞር ስንል የሚጨፍር ከሆነ የጥሞና ጊዜ ያስፈልገዋል ማለት ነው። መያዝ የሚገባና መቆየት ያስፈልጋል የምንላቸውን ቦታዎች እንይዛለን። ወደዛ በተደራጀ መንገድ የሚመጣ ኃይል ካለም በከፍተኛ ደስታ እናስተናግዳለን። ምክንያቱም የኛ ችግር ያ አይደለም። የኛ ችግር ህዝባዊ የሆነው ምልከታ ነው። እንደዚህ አይነት ውሳኔ ሲወሰን ኢትዮጵያውያን ቶሎ የማሸነፍ ፍላጎትና ሐሳቤ ስላላቸው ለመቀበል ይቸገራሉ። ግን እኛ መሪ የሆነው በእንደዛ አይነት ስሜት ልንነዳ ሳይሆን ቆም ብለን ኢትዮጵያን የሚያሻግራትን ነገር ለመወሰን ነው። ኤርትራን ምናስገነጥል ከሆነ ያ ሁሉ ውጊያ አስፈላጊ አልነበረም፣ ኪሳራ ነው። ኢትዮጵያን ኢትዮጵያዊነትን ማንም አያሸንፍም። ኢትዮጵያና ኢትዮጵያዊነትን አሸናፊ የሚያደርገው ግን ፈጣሪን መፍራት፣ መጸለይ። ኢትዮጵያን ኢትዮጵያዊነትን አሸናፊ የሚያደርገው የአባቶች ብልሃትና ዊዝደም መጠቀም። ኢትዮጵያን አሸናፊ የሚያደርገው የጎረምሶችን ጉልበት መጠቀም። ኢትዮጵያን በአንድ ናሬሽን ማምጣትና ማስተባበር ነው እንጂ አንዴ ገብቼበታለሁና ዝም ብዬ ላፋለሁ ብሎ መጋጋጥ አይደለም። አሁን ዊዝደም ያስፈልገናል።
ኢትዮጵያ ትበለጽጋለች፣ ህዝቦቿም ተለውጠው እናያለን። አስደማሚ ድሎች አስመዝግበናል። ይህ ይቀጥላል። የእናንተ ሚና ግን ከፍተኛ ስለሆነ ልባችሁም አእምሯችሁም ነገን አሻግሮ የሚያይ ባለብሩህ አእምሮና